የንብረት ህግ ማለት የንብረት መብት እንዴት እንደሚገኝ፣ ለሶስተኛ ወገን ወይም ለሌላ ሰው እንዴት እንደሚተላለፍ፣ እንዴት እንደሚቋረጥ፣ የባለሀብትና የባለይዞታ መብቶች ምን እንደሆኑ ወዘተ የሚደነግግ ወይም የሚገዛ ህግ ሲሆን በአንድ ሀገር ኢኮኖሚ ወይም ምጣኔ ሀብት ላይ የሚኖረው ቦታና የሚያደርገው አስተዋጽኦ ከፍተኛ ነው። እንደሚታወቀው በብዙ አገሮች ውስጥ ግለሰቦች በአጠቃላይ የግል ንብረት መብቶችን ወይም ንብረታቸውን የመሰብሰብ፣ የመያዝ፣ ውክልና የመስጠት፣ የማከራየት ወይም የመሸጥ መብቶችን ይጠቀማሉ። ንብረት የማፍራት መብት አገራችን ኢትዮጵያ ወዳና ፈቅዳ ፈርማ በተቀበለቻቸው ዓለም አቀፍ ስምምነቶች እንዲሁም በአገር አቀፍ ህጎች ውስጥ ጥበቃ ተደርጎላቸው ይገኛል። በመጀመሪያ የንብረት መብት ዓለም አቀፍ የህግ ማዕቀፍን ስንመለከት ውድና የተከበራችሁ አድማጮች የንብረት ባለቤትነት መብት በዓለም አቀፉ የሰብአዊ መብቶች መግለጫ በእንግሊዘኛው ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ UDHR ድንጋጌ አንቀጽ 17 ላይ ዕውቅናና ጥበቃ ያገኘ ሲሆን በዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳን ሰነድ በእንግሊዘኛው ኢንተርናሽናል ኮቬናንት ኦን ሲቪል ኤንድ ፖለቲካል ራይትስ ICCPR እና የዓለም አቀፉ የኢኮኖሚ ማህበራዊና ባህላዊ መብቶች ቃል ኪዳን ሰነድ በእንግሊዘኛው ኢንተርናሽናል ኮቬናንት ኦን ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ ላይ በግልጽ ወይም በቀጥታ ባለመቀመጡ የተነሳ የንብረት መብት ሰብአዊ መብት ስለመሆኑ ክርክር ሲነሳበት ይስተዋላል። ይሁንና በዓለም አቀፍ የሰብአዊ መብቶች መግለጫ UDHR ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ድንጋጌ አንቀጽ 17 መሰረት ማንኛውም ሰው ብቻውንም ሆነ ከሌሎች ጋር በመሆን ንብረት የማፍራት መብት አለው። ማንም ሰው ንብረቱን በዘፈቀደ አይነጠቅም። የግል ንብረት ለህዝብ ጥቅም ሲባል የሚወሰድ ቢሆንም እንኳ በቂ ካሳ ሊከፈለው ይገባል በማለት ተደንግጎ ይገኛል። የንብረት መብት አገር አቀፍ የህግ ማዕቀፍን ስንመለከት ደግሞ ውድና የተከበራችሁ አድማጮች በኢትዮጵያ እንደ ሌሎች መሰረታዊ መብቶች ሁሉ በኢፌዴሪ ህገ መንግስት ስለ ንብረት ወይም ለንብረት መብት ዕውቅና በመስጠት ጥበቃ ተደርጎለታል። በዚሁ መሰረት ማንኛውም ኢትዮጵያዊ የግል ንብረት ባለቤት መሆኑ እንደሚከበርለት በህግ መሰረት ንብረት የመያዝና በንብረቱ የመጠቀም የሌሎች ሰዎች መብቶችን ሳይቃረን ንብረቱን ለሌላ ሰው የማስተላለፍ መብትን የተጎናጸፈ ሲሆን የግል ንብረት ባለቤት መብት እንደተጠበቀ ሆኖ መንግስት ለህዝብ ጥቅም አስፈላጊ ሆኖ ሲያገኘው ብቻ ለንብረቱ ተመጣጣኝ የሆነ ካሳ በቅድሚያ በመክፈል የግል ንብረትን ለመውሰድ እንደሚችል በህገ መንግስቱ